ተንበርክኬ እንዲህ ነው ታገቢኛለሽ ብዬ እንደጠፋ አዎ ከዛ አይኗ ሳትገድ ዱዓል አድርግና ድንጋጤዋን ብልክ ስትል እንደዚህ ሰርፕራይዝ ያ የታባለ እስቲ አንዴ ወራል አሁን ነው ድግስ ነው የሚያስፈልግ ድግስ ነው ዛሬ ፋሲካ ነው ድግስ ነው ዛሬ ፋሲካ ነው ዛሬ ፋሲካ ነው ዛሬ ሰርግ ነው ሙሽራዬ አሁን እዚህ ብቻ አይደለም ማለት ይስተራታል። ኧረ በሉልኝ በጣም ሞራል እየሰጣችሁ የሆነ ነው ኧረ ጎበዝ ነው ጎበዝዬ እንግዲህ ፉፍ ውለዱ ክበዱ። ሶፊ መታ የትዳር ጥያቄ አቅርበ መልሷን እስክንሰማ ሁላችንም አልጓጓንም። እሺ ልብ የኔም እየመጣ ነው። እንደው ምን ይመስላችኋል እናንተ ግን? እጆቻቸው አቆምኩበው ከንፈርሽ ተራሶ ይናገር ቃላት አውጥቶ ላንቺ እንደኔ አፍቃሪ እስኪ ከወዴት ተገኝቶ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልኝ? እኛ አለን ደህና ነን። ከምን ጊዜውም በላይ ዛሬ በጣም ደህና ነኝ። እንግዲህ ዛሬ ድንገት አስደንግጣችሁ ብዬ ሲሪየስ በሆነ ጉዳይ ነው የመጣሁላችሁ። ዛሬ ላገባ ነው። እንግዲህ ብዙዎቻችሁ ልትደነግጡ እንደምትችሉ እርግጠኛ ነኝ። ግን ላገባ ነው። ለዚህ ነው በጣም የምመኘው የምጠብቃት ልዩ ቀኔ ናት ያልኳችሁ። ሰው ዛሬ በጣም ብዙ ትላልቅ እንግዶችን ጠርቻለሁ። ይሄንን የደስታ ቀኔን እንዲካፈሉልኝ በጣም ትልልቅ እንግዶች ተጋብዘውልኛል። እንግዲህ ጠርቼም ያልተገኙልኝ በጣም ብዙ እንግዶች አሉ። ታዝቤ አልፌዋለሁ እና የኔ ውድ ቤተሰቦች ይሄንን ነገር ለረጅም ጊዜ እንደምትመኙልኝ አውቃለሁ ግን የራሴ የሆነ ፕላን ስለነበረኝ የራሴ የሆነ ሀሳብ ስለነበረኝ በትዕግስት ማድረግ ስለፈለኩኝ ነውና ዛሬ ማን ላገባ እንደምችል አልነገርኳችሁም ማለት ኦልሬዲ ማን ላገባ እንደምችል ሁላችሁም ትገምታላችሁ ብዬ አስባለሁ። ዛሬ እንደነገርኳችሁ ሶፊን ነው ማገባት። ያው ብዙ ግልጽ ያላረግንላችሁ ነገር ነበረ። ስለኔና ስለ ሶፊ ግንኙነት ግልጽ አልነበረ። እኔና እሷም ጋር ብዙ ያልወሰንነው ነገር ነበር። ብዙ መታገስ ያለብን ነገር ነበርና ያን ሁሉ ነገር ታግሰን ዛሬ ላይ ለቁም ነገር እንበቃለን ብዬ አስቤ ነው ዛሬ ሶፊን ሰርፕራይዝ ላረጋት ላገባት የመጣሁት ወደ እናንተ። ሶፊ በጣም ነው የምወድሽ። በጣም ትልቅ ሰው ነሽ፣ ቁም ነገረኛ ሰው ነሽ። ብዙ የማይገቡሽ ላይፎችን አሳልፈሻል። እኔ ዛሬ መጥቻለሁ። ዛሬ ባይሆንም በህይወትሽ አሁን ላይ እኔ መጥቻለሁ። የተሻለ ነገር አሳይሻለሁ፣ በተሻለ ሁኔታ አክስሻለሁ። ህይወት ማለት ምን ማለት እንደሆነ ላሳይሽ ቃል እገባልሻለሁ። በዚሁ አጋጣሚ በጣም ምርጥ ሰው ነሽ። ትገቢኛለሽ ብዬ አላስብም፣ ግን ራሴን እንደ እድለኛ ሰው ነው የምቆጥረው። በጣም ወድሻለሁ። አንቺን በማግባቴ በጣም ደስተኛ ነኝ። እዚህ ምድር ላይ እድለኛ ሰዎች ከእድለኞች ሰዎች መሀል አንደኛው እኔ ነኝ። ሰው አሰበሽበት አውቀሽ ባደረገው ደስ ይለኝ ነበር። በደንብ ተመካከረንበት
ግን እንግዲህ ሰርፕራይዝ ማድረግ እወዳለሁ በባህሪ ሰው ቀለበቴንም ሰርፕራይዝ ማድረግ ፈልጌ ነው በዚህ መልኩ ያደረኩትና የኛ ውድ ቤተሰቦች በጣም 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 ትደሰቱበታላችሁ ብዬ አስባለሁ። የኔና ሶፊ አንድ መሆን የአብዛኞቻችሁ ምኞት ነው ብዬ አስባለሁ። ሰው ዛሬ የእናንተን ያ ምርጥ ምኞት ላሳካን የመጣሁት እንግዲህ ዛሬ በጣም ደስ ብሎኛል። የምሬ ነው ብላችሁ የእናንተንም የኔንም ህልም እያሳካው ስለሆነ ማለት ነው እና የኛ ውድ ቤተሰቦች ቀደም እንደነገርኳችሁ ምርጥ ምርጥ ጓደኞቼን ጠርቻለሁ። ምርጥ ምርጥ ወዳጆቼን በዛው ልክ ደግሞ ሰርፕራይዝ የሆኑ ጓደኞችም ይመጡልኛል። ይሄንን ቀኔን ይካፈላሉ። ይሄንን የደስታ ቀኔን ይሄንን ውብ የሆነ እድሜ ልኬን እማልመውን ቀኔን የሚካፈሉኝ ምርጥ ምርጥ ጓደኞቼ ይመጣሉ። ብዙ ባጣም በዙሪያዬ ያተረፍኩሽ የብቻዬ ውልም ግባ ክብሬ ያልሽኝ ደጅ ደጁን ያስረሳሽኝ ልበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ እወድሻለሁ ደጋግሜ የኔ ውልም ግባ ክብሬ ያልሽኝ ደጅ ደጁን ያስረሳሽኝ ልበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ። ይኸው እንግዲህ እንዳያችሁት ነው። በጣም ነው የሚያምረው። እንግዲህ ታገቢኛለሽ ወይ ይላል ኬኩ ራሱ። እንግዲህ ጥያቄ መሆን አልነበረበትም። እንግዲህ የሶፊ ትልቅ ምኞት ነው ብዬ አስባለሁ። ለእንደዚህ አይነት ነገር ያላትን አመለካከት ጠንቅቄ ያውቃለሁ። ለሷ የተሻልኩ ሰው ነኝ ብዬም አስባለሁ። እንደኔ አይነት ሰው ይገባታል ብዬ ሳይሆን ሶፊ ሜቢ ከኔ በተሻለ ምርጥ ሰው ሊገባት ይችላል፣ ይገባታል። በጣም ምርጥ ባህሪ ስላላት ሰው የማይገባትን ነገር ነበር ስታሳልፍ የነበረው። ቅድም ነግሬያችኋለሁ። ሰው እኔ ሶፊን መካስ እፈልጋለሁ፣ ሶፊን ማስደሰት እፈልጋለሁ። ያን ነገር የማደርገው ደግሞ ሶፊን አግብቻት ነው። ህይወቷን ማስተካከል የምፈልገው ህይወት ማለት የፍቅር ህይወት ማለት ምን ማለት እንደሆነ እንድታቅ እፈልጋለሁ። ፍቅር የሚለውን ስሜት እንድታጣጥም እፈልጋለሁ። ከዛም ባለፈ ደግሞ ትዳር የሚለውን ነገር እንድታጣጥም እፈልጋለሁ ከኔ ጋር። ሰው ደንግጫለሁኝ፣ አልዋሻችሁም። እና የኛ ውድ ቤተሰቦች ሶፊን በማግባት የምሬን ነው ብላችሁ እጅግ በጣም ደስተኛ ነኝ። እሷም በዛው ልክ ደስተኛ ትሆናለች ብዬ አስባለሁ። ሜቢ ማላቀው ዝግጁ ትሁን አትሁን ነው፣ ግን ይሄ ነገር በጣም በጣም ያስደስታታል ብዬ አስባለሁ። ትደሰትበታለች፣ ትደነግጣለችም በዛው ልክ። ግን እውነቱን ስነግራችሁ አልጠበቀችም። የሆነ ፕሮግራም አለ ተብላ ነው የምትመጣው ወደዚህ ቦታ። ቀደም ብዬ ጓደኞቼን ጠርቻለሁ። አንዲት ይህንን ሚሽን የምትወጣልኝ ደግሞ አንዲት መልከ መልካም ቆንጆ ልጅ አለች። እሷንም በዚሁ አስተዋውቃችኋለሁ። እሷን ይዛልኝ የምትመጣ ይህንን ነገር እንዳደርግ የተባበረችኝ አንዲት ቆንጆ ልጅ አለች። በዛው ልክ ሰው እንግዶችን ቀድሜ ጠርቻለሁ። ብቻ ግን አይኖ በጣም ሰርፕራይዝ ትሆናለች፣ ትደነግጣለች። አላቅም ለመጀመሪያ ጊዜ ነው እንደዚህ አይነት ነገር የማደርገውና ይጨንቃል። አይ ነው ለመጀመሪያ ጊዜ ስላችሁ በሲሪየስ እንዲህ ቀለበት አድርጌ አላቅምና ያስደነግጣሉ ነገሮች። ትክክል ነኝ አይደለም የሚል ነገር ራሱ አለ ውስጤ ላይ። ግን አይ ነው የተሻለ ነገር ነው እያደረኩ ያለሁት ብዬ አስባለሁ። ለሶፊም የተሻለ ነገር ነው ብዬ አስባለሁ። ሰው ለዛ ነው ወስኜ ይሄንን ነገር የማደርገው። ለዛ ነው እያንቀጠቀጠኝ እያስፈራኝ ያለው እና አላቅም ምንድነው ማውራው መታ እስካገባት ጨንቆኛል። የእውነቴን ነው ብላችሁ
እስካረግላት ቀለበቱ በጣም ነው የጨነቀኝና እንዴት ነው መሆነው? እንዴት ነው ማረግላት? እንዴት ነው ማስደስታት ሶፊን? እነዛ ነገሮች ሁሉ ሀሳብ ሆኖብኛልና ድንገት ሳልዘጋጅ ነው እንደዚህ አይነት ውሳኔ ወሰንኩት። ያለንበት ሁኔታ ጥሩ ስላልሆነ የሆነ ነገር እሷን በላይፏ የሆነ ነገር እያስደሰታት ስላልሆነ እሷን ማስደሰት ፈልጌ ነው ሲሪየስ የምነግራችሁ ይሄንን ነገር ቸኩዬ ያደረኩትኝና ልክ ነኝ አይደለም? ፈጣሪ ያውቃል። የምሬ ነው። ብቻ ግን አልጸጸትበትም እንዲህ በማድረጌ ቆንጆ ውሳኔ ነው ብዬ አስባለሁ። ሰሞኑን ያለንበት ሁኔታ ያው ከመጥፋታችንም ብዙ ነገር ትረዳላችሁ ብዬ አስባለሁ። ሰው ለዛ ነው ይህንን ውሳኔ ወሰንኩት። እስቲ አብረን ሆነን አንድ ላይ ሆነን አብረን እየኖርን የተሻለ ነገር ማድረግ ፈልጌ ነው። እሷም ካለችበት ጭንቀት፣ ድብርት እንድትወጣ ስለፈለግኩ ነው እንደዚህ አይነት ውሳኔ ወሰንኩት። ሰው ልክ ነኝ ብዬ አስባለሁ። በራሴ በኩል እንደዚህ አይነት ስሜት ስለተሰማኝ ነው ይህንን ውሳኔ ወሰንኩት። አሮን ነው እሷን ነው ማላውቀው። ብቻ ግን ይሄን ነገር በማድረጌ በጣም ደስተኛ ነኝ። በጣም ከምታስቡት በላይ ደስተኛ ነኝ። ይሳካልኛል ይሆንልኛልም ብዬ አስባለሁ። አንተም ዱአ አድርጉልኝ፣ ጸልዩልኝ። ይሳካልኛል፣ ብቻሽ ይሳካልኛል። ሰው ጓደኞቼን ልጠብቃቸው። አባት ደስ ይለዋል ልጅ ሲዳርለት አክብራችሁኝ ይሄ ልዩ ቀን ልትጋበዙልኝ ስለመጣችሁ እጅግ በጣም ነው አመሰግናችሁ። እንግዲህ ሌሎች የሚመጡ ወዳጆች አሉ፣ ግን ያው እንግዲህ ቀደም ብለው የመጡት እነሱ ስለሆኑ ያውቃሉ ምኞቴን፣ ፍላጎቴን ምናምን ስለሚያውቁ እስቲ እየተነሳችሁ መታችሁ አንድ ላይ ሰብሰብ ብለን ስላለው ነገር ብናስረዳቸው ደስ ይለኛል። ኑልኝ እንገባላልና እሺ እጅግ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ጥሬን አክብራችሁልኝ ስለመጣችሁ ከዛ ባለፈ ደግሞ እስቲ ከነሱ የምትሰሟቸው ሌሎች አዳዲስ ነገሮች አሉ። ከቁም ነገረኛው ኤቢ ልጀምርና እንግዲህ ይሄ ቀን ይደርሳል ብሎ ማንም አላሰበም። ዛሬ ወንድማችን ፉፉም ብዙ ነገር አሳልፈን ብዙ ነገር አልፈን ብዙ ነገር ላይ ተደራርሰን ዛሬ ለሰርጉ ተጠርተናል። ያው እንግዲህ
በይቅርታ በምናም ፈተን እኛም ዛሬ ሰርጉን ልንታደም ልንመርቆ ውለዱ ክበዱ ልንል እዚህ መተናል። ያው ሶፊ መልካም ልጅ ነች። እንደምታስደስታት በደስታ እንደምታኖራት አንጠራጠርም። ያው ያዳ ካስከፋት አንተ እንትን እንዳለ ነው ያዳ እንዳለ ነው ካስከፋት ከዚህ በፊት ያው ያውቃሉ የሚያውቁት። አሁን ግን አሁን አማቻችን ሆኗል። አሁን ትዳር ላይ ገብቷል። እንግዲህ ፉፍ ውለዱ ክበዱ። ሶፊ መታ የትዳር ጥያቄ አቅርበ መልሷን እስክንሰማ ሁላችንም አልጓጓንም። እሺ ልብ የኔም እየመጣ ነው። እንደው ምን ይመስላችኋል እናንተ ግን? አይ እኔ እሺ ትላለች። አረ ወንድሜን አግኝታ ነው ጥያቄ እንኳን የለውም። አይ እኔም ፉፉን የምትወደው ይመስለኛል። ያው በላይክ ትወደዋለች። እውነቱን ለመናገር አይቻለሁኝ እኔን ገብትራ ያው እንግዲህ እሺ ባትለው ደስ ይለኝ ነበር ማለቴ። በቃ እሺ በቃ ወደ ቀጣይ ላሳልፍ። እኔ ወደ ስሜታዊ ከመሆኔ በፊት ኤርሚ እየተቀበኝ ወደ እኔ ነው እና ያው እንግዲህ ዛሬ የወንድማችን ያው ሊያገባ ነው። ደስ ብሎኛል በጣም። ሶፊ እህቴን በጣም ምርጥ ልጅ ናት፣ የዋህ ልጅ ናትና ፉፉም እንደዛው በጣም ምርጥ ልጅ የዋህ ልጅ ነውና ሁለቱም ባንድ ተገናኝተዋል። በእኛ በክርስቲያኖች የአብርሃምና የሳራ ያርግላችሁ ይባላል። በእነሱ ደግሞ በሙስሊሞች አላቅም አላህ ትዳራቸውን ይባርክላቸው። እና እንግዲህ ዛሬ በጣም ደስ ይለኛል። ያው ሴት ከሆነች እኔ ክርስትና እናት ሆናለሁ። ልጅም ወለዳችሁ ይሳቅ እኔ እግዚአብሔር ፈቅዶ እሺ ብላ ጋብቻውን ተቀብላ በቃ አብራችሁ ወደፊት ደስተኞች ናችሁ አብራችሁ እንደምትኖሩ ጥሩ ትዳር እንደሚኖራችሁ በጣም እርግጠኛ ነኝ። ልጅ ሲወለድ ደግሞ ሴት ከሆነች እኔ የክርስትና እናት ሆናለሁ ብያለሁ። ከዛ ቀጣይ ያዳ ወንድሜ ያዳ ግን አስፈራራችሁኝ። በሰላም ነው እሺ ብትል ምናምን ስትሉ አታጠራጥሩት። ልጅ አጠራጠሩት። እኛ ሴቶች ደግሞ ትንሽ ብንግደረደርስ እዚህ ፖይንት ላይ መግደርደር አያስፈልግም። አንዳንዴ የኔ ሳደርሳል እኔ ምኞቴ እኛን እንዲሁ ለመፎገር ምናምን ነው እንጂ ተነጋግሮ እኮ ነው የመጡት። እኔ እኮ ተነጋግሮ ይሄ እንኳን ሲሪየስ የምር ነው። ሰርፕራይዝ እንደምታገባት ምናምን አታውቅም። አሁን አለባበስ አለባበስ እንኳን ይኸውልሽ ቆንጆ ነሽ ለፕሮግራም ነው የጠራሁት። ለሌላ ፕሮግራም ተጠርተናል፣ ተጋብዘናል። ሶ ሳታውቅ እንኳን እኔ እንትና ሪአክሽኗን ማየት ፈልጋለሁ። ብቻ እያስፈራራችኝ ነው። የእውነት እየፈራው ነው። ያዳይ ቀጥ አንቺ እንኳን አታስፈራራ። አረ ቆፍጠን ሰላም ፉፉ ወንድሜ፣ ከዚህ በፊት ብዙ ነገር አድርጌሃለሁ። ይቅርታ ተጠያይቀናል። በርግጥ በደንብ እዚህም መጠየቅ እንችላለን። እዚህ ልልህ ነው እና እዚህ ጋር በጣም ይቅርታ አድርግልኝ ወንድሜ። ባለማወቅ ነው ያው ትንሽ እኔ እናደዳለሁ። ኢሞሽናል ስሜታዊ ስለሆነ ወጣትነት ነው። እረዳሃለሁ። አፍላ እንትን ይገባ እረዳሃለሁ። ለማንኛውም ይቅርታ እርቅ አውርደናል። አሁን ደግሞ በማይሆን ነገር ስንጣላ የነበርን ልጆች አሁን ለትዳሩ ጠርቶኝ የቀለበት ፕሮግራም ሊያደርግ ጠርተኛል። እግዚአብሔር ያክብርልኝ እንዳከበርከኝ። ትዳራችሁን እመብርሃን ድንግል ማርያም እሺ ትበል፣ ህይወታችሁ የቀና ታርግላችሁ። የኔ አባት እሺ እንድትል ምኞቴ ነው። ትለኛለች ትለኛለች። ተው ይቅና። እኔ ብዙ ማውራት አልችልም። ይቅና ወንድሜ። ፓፒ ወንድም መከታ መጀመሪያ እንኳን ደስ አለሽ ብራዘሬ። ያን ያህል ስለ ፍቅራችሁ ብዙ አላውቅም፣ ግን የውስጥ አዋቂዎች እንደነገሩኝ ከሆነ የት ይደርሳል የተባለ ፍቅር ነው አሉ እና እህቴ እንዳለችው የአብርሃምና የሳራ ያደርግላችሁ። በክርስቲያኖች በሙስሊሞች መልካም የትዳር ዘመን ያደርግላችሁ። መልካም ምኞቴ ነው። የመችሽ ብራዘሪ። እሺ በመጀመሪያ ክብረት ስለጠራኸኝ እጅግ በጣም አመሰግናለሁ። እንኳን ለዚህ ቀን አበቃ እና ምንም ሀሳብ እንዳይገባ አንተን የመሰለ ወንድማችንን
ይሄ ነው እስካሁን መሰለ ወንድማችን አይኗን ሳታሽ ሀሳብ እንዳይገባ እና መልካም የትዳር ዘመን ነፍ ልጆችን ያው አንተን የመሳሰሉ አሜን በሉ ኖ እሱን የመሳሰሉ ግዴለም በሷይቱ ግዴለም ጸባይ ሙሉ የመልኩን ነገር አንስማማ ጸባይም በሷ መልክ በቃ ሀፋፍ ይሆንላችሁ በሷይቱ ስራ ላይ ጎበዝ የሚያጣላ ነገር አይደል ለምን በክርስትና እናቷ አትወጣም የሌሎቻችሁ ኤቢ እንኳን አይጠይቅም ምንም ሊያስወሩኝ አልቻሉም እና መልካም የትዳር ዘመን አመሰግናለሁ እኔ አባት እና ሌሎች እንግዶች ይቆያሉ ወይ ደግሞ ግን ፕሮግራም ቢጀመር ይሻላል ከመጡ በኋላ ብንጫወት የተሻለ ይመስለኛል ሰው አይጀመር ፕሮግራም ሰው ልደውልልህ ይዛት እንድትመጣ ደውላ ሬዲ ናችሁ ሰርፕራይዝ ለማድረግ ብቻ ያው የቱ ጋር ኮርስ አለ እኔ አርገህ ታውቃለህ ቀለስ እሷ ስትመጣ እኔ ኦኬ ተንበርከክ እዚህ ተንበርክኮ ይጠብቅ ወይስ ኖ ቀለበቱ አዎ እዚህ ጋር ተንበርከክ ይጠብቃል እሷ ኢቭን ስትገባ እኔ እዚህ ጋር ሆና ኋላ ፈነዷለሁ ይቅርታል ኦኬ ታገኛለሽ ይላል ቆመህ ነው የምትጠብቀው ስትመጣ እኔ ዱዓ ሳረገው ወደ እኔ ደንግጣ ስትዞር ተንበርከክ ይጠብቃል ለምን እንደዚህ እናደርገው እሷ ውጭ ነች እኔ ከውጭ አይኗን ይዛት ልጅቷ አለች ሌላ ሰው ጋር ነው የምትመጣው ፓፒ አንተ ኖርማሊ እኮ እኔ ሳፈነዳው ደንግጣ መዞሩ አይቀር ታስራ ነው የምትመጣው ኦሬዲ በቃ ታስራ የምትመጣ እኮ ላፈንዳውና ድንግጥ አንድ ብቻ ነው ያለው ታይሚንጉን በደንብ እንዳታባክሩ ስለዚህ እንዲህ ተንበርክኬ እንዲህ ነው ታገቢኛለሽ ብዬ እንጠይቃት ማለት አዎ ከዛ አይኗ ሳትገድ ዱዓ አድርግና ድንጋጤዋን ብልክ ስትል እንደዚህ ሰርፕራይዝ ያ የታባይ እስቲ አንዴ ወራል አሁን ነው ድግስ ነው የሚያስፈልገው ድግስ ነው ዛሬ ፋሲካ ነው ድግስ ነው ዛሬ ፋሲካ ነው ድግስ ነው ዛሬ ፋሲካ ነው ዛሬ ልደት ሰርግ ነው ሙሽራዬ አሁን እዚህ ብቻ ነበር ማለት ይስተራታል ኧረ በሉልኝ በጣም ሞራል እየሰጣችሁ የሆነ ደስታችን አይቋረጥ እሺ ትበለን መድኃኒዓለም እሺ እንግዲህ ከእግዚአብሔር ጋር ይሄ ደስታችን ባይጠፋ አንተ ምንድን ነው እንደ ያስልም ታስፈራራው ትበለን እኮ ነው የነገር ችግር ነው የኔ ነው እሺ ደስታችን አይቋረጥ ነው ሰው ደውዬ ደውላት በቃ ደውላት የኛ ልጅ በርታ እንዳትረታ የኛ ልጅ በርታ እንዳትረታ የኛ ልጅ በርታ እንዳትረታ የኛ ልጅ በርታ እንዳትረታ ልደውል ነው